እናንተን ቤት ወስደን ዕቃ ማሳጠብ የሆነ አንዳንድ እንጨት ማስፈለጥ ምናምን አቅቶናል። ቢጃማ ማስለበስ ሻሽ አድርገን እንደዚህ ሴት ናችሁ ወሬኛ። ስለዚህ አሁን ምንም ነገር የለም። ሽንት ቤት ናቸው። ሽንት ቤት ውስጥ አስገብተን ቆልፈንባቸው እንወጣለን። አስገባቸው። ምን ያልክ ነበር? ደግሞ ካንተ ያያብን ነበር አይደል? አቅም ካላችሁ ብቻችሁን አመጡ ነበር ሁለታችሁ እና ነበር። ምን እዚህ ማንንም መውጣምሻ ስላመጣሽ ነው ስባታ። እሺ ለማንኛውም እንደዚህ ተወው። ስራየው ገና ከመግባቴ በጣም ደስተኛ። ምንድነው እሪ የምትይው? ቤት መተህ ስትከታተለኝ ነበር። ሁለተኛ የእናንተ መጫወቻ አሉ። አሁን በእናንተ ቤት ትልቅ ጀብድ የሰራችሁ መስሎ በየቤትሽ እመጣልሻለሁ እንዳትረሹ። በየቤት ስትመጣ ነበር። በየቤትሽ እመጣልሻለሁ እንዳትረሹ። እሺ ሄርሜላ እሺ አስቀምጠው እዚህ ላይ አስቀምጠው። በቃ አሁን ወደ ንግግር መመላለስ አያስፈልግም። ሄርሜላ አትመላለሽ። እናንተ ብር የፈለጋችሁ እሺ፣ አንተ ወደዛ አትጠጋኝ ነኝ ወደዛ አትጠጋኝ። አሁንም ሄርሜላ እዚህ ጋር ሰማኛል። እኔ ባልኩት ነው። እሺ አንተ አንቺ ወደዛ እባክሽ። እኔ ይኸውልሽ ሌላ ነገር ወስናለሁ። ተዋቤ ተው እንጂ ማታ ስትከታተለኝ ነበር። ሄርሜላ አቋምሽን አታውሪጃው። ኦኬ እሺ። ይዘናቸው የመጣናቸው ሶስት አሉ። በክብር ከነሱ ጋር ነው ማለት ነው። የሆነ ነገርማ እንዲያደርጓቸው ፈልጋለሁ። ምን ለምትለው አንተ ምን የፈለከው ገር ይኸውልህ አቤት በጣም ነው ማስቀየም። ተው አይጠቅምም እንደዚህ አይነት ነገር። እሺ አልኩህ። ወደዛ አትጠገኝሽ። ወደዛው ነው አንተ መጮ ለማንም አልኩሽ። ምላስክ ረጅም ማታ ስትከታተለኝ አንተ ጠፋሁት ነገር አቡሽ አንተ ነህ ለዚህ ያበቃል። መወሰን የነበረብኝ ነገር እርምጃ ወሰንባቸው። ይኸውልህ ስለ ጮክ ምንም ይፈጠር ነገር ግን አንፋታምሽ። ማወቅ ያለብህ ነገር እንዴ አሁንም አቅምህን ታሳያለህ። እንዲህ ነበረ ነገር መጣታችን አይቀርም። ለእናንተ ማርፈናችሁ እናንተ ማርፋችሁ ተቀመጡ። አያዋጣም። እንደማመጥ እንደማመጥ ቤት መምጣት አይጠበቅብህም እኮ እንደው እንዲህ ከወንድ ጋር ተጋጠም እስቲ ልቀቀው። እንደማመጥ አንዴ ነው ይኸውልህ የፈለገ አሁን እኮ በእኛ እጅ ነህ። በእኛ እጅ ስለሆንክ መታናነከኝም እንደዚህ መታናነከኝ ሴት ልጅ ላይ ያቀመን አላየህ። ቆይ አንተ በጋርዱ ታጅ በመምጣት ነው መሰለህ እንዴ? ዝም በል አንዴ እንደማመጣ ወንድ እኮ ጓደኞች እንደማመጥ አፍንቱ ጋር ገንዳለ አሁን እኮ ወንድ ጋር እኮ ሳነከኝ ሻው ዝም አንተ ለምን ራስህን ማዘጋው እንዴ? አሽታው ሳንተ ሱንንቱ አትንከውሽ እየሰማን ነው። ምን ረምትል እንዴ? ምንድነው አቀማቀም ይልሃል። አሁን አይደለም አቤላ እዚህ ጋር አሁን ቱ ዘ ፖይንት እነሱን ያመጣሁበት ምክንያት ቤቴ ተከትለኝ ሰማኛለህ። ቤቴ ተከትለህ ሁለተኛ ቤቴም ሆነ በስልክ የምትጽፈው አንዳንድ ነገር መተህ እስቲል አብርሃም እንደዚህ እስክታንቀኝ ድረስ አይደል? ወንድ ኮንክ ከወንድ ጋር ተጋጠመ ምን አሰው ያርፍም። እንዴት እንደሚንጣጣ ከየት እንዳመጡት ነው ያመጣሽው? ወንድ አይደለም አላንተተነ ላሳየህ። እኔ እኮ ላንተ በቃለሁ። አንተ ግን ይኸውልህ ሽጉጥ ይዘህ ነው የመጣው። ዝም በል እሺ አልኩህ። አንዴ አንተ በእናታችሁ ወደዛ ሂዱ። ከነሱ ጋር እናወራ ምናምን ስራቸው ላይ አትግባ። ትሰማኛለህ? እኔ ተፈሰጣቸዋለሁ። እነሱ ይጣ ዝጋ እጠፍ መስጠት ትችላለህ። አፈን ዝጋ ያለው ይኸውልህ እኛ በብር አይደለም እነሱን ገዝተን የመጣ ነው እና በሐሳብ ነው። ይኸውልህ ዝም በል አንዴ ዝም በል። ይኸውልህ ጊዜው የኛ ስለሆነ ማዳመጥ ብቻ ነው ያንተ እንትን። እሺ እኮ በቃ ማውራት በአንተ ጊዜ ሽጉጥ ይዘህ ስታስፈራራ ሁለታችሁም ሰምኛላችሁ። አሁን ሁለቱም ከኔ ጋር የሚንቀሳቀሱ ሰዎች ናችሁ። ስትበሉ አይደል ስትጠጡ አይደል እናንተ ላይ እንደተከታተላችሁት እነሱ ከኔ ጋር ናቸው። ትሰማኛለህ አይደል? በሴት አቅምነት ሴትነት ዝም በል በእናትህ አስጠፋለሁ እምልህን ነገር መስማት ግዴታ ነው። ትሰማኛለህ? አንተ ብቻ አይደለም ወንድነት መተሰላለከኝ በእናንተ ነው ስለሱ አንተ በጉልበት እንዲያልካ ጉልበት ያሳየሽ ነው ጠላት እያፈራ እሺ ዝም በል እንደማመጣ እንዴ በቃ አንዴ ተዋቸው ነው የሚሻላችሁ። ይኸውልህ አሁን የለም ይሄ የኛ ተራ ነው አይደል? በአንተ ተራ ጊዜ ዝም ብለናል። እንደፈለግህ አብርሃም ጋር እዚህ እንደመጣችሁ ያቅም ከማጨብጨብ ውጪ ምንም አያደርግም። ሄርሜላ እና አብርሃም ብዳሽ ነገር ያለው ወርድ ነው እየሰማ ነው ነገር ያለው
አቅምህ ይሄ ነው አይደል? አሳያለሁ። አቅምህ ይሄ ነው አይደል? የዶሮ አቅም ይዘህ እሺ በቃ ጠሽጠሽ አትበል። ይኸውልህ ስማ ሁለተኛ አንተም ስማ ሄርሜላና አብራሻ ብትደርሱ ጸጉሬን ልቀቀው። ምንድን ነው የምትለው? ዝም በል እኮ ልቀቀና ወደዚህ ታውራ ስትጋደሚት እሺ በቃ ምንድን ነው ጸጉሩን ለቃ አዋራው። ዝም በል እያለ አይደል? አንተ ምን አገባህ? በማታውቁት ነገር ውስጥ እየገባችሁ ነው። ለራሳችሁ ነገር አለ። ስማ አዳምጥ። አብርሽና በሄርሜላ መካከል ብትሆኑ እንደዚህ አላችሁም። ሰማታላችሁ አትወጡም። እናንተ ይኸውላችሁ የቤተሰብ አስተዳዳሪ ልትሆኑ ዝም በል ህይወታችሁን አፈል ምንድን ነው እናንተ የኛ አክተር ያደርግሃል። አሁን ነው በማውራት ንግግር አሁን ነው በማውራት መግባባት እንደሚቻል ያወቀው። ያኔ ጉልበትህን ስታይ ጉልበት እንዲህ ነው። እሺ ጉልበት ማለት እንዲህ ነው። ወይ ሰው ወይ ስፖርት የለ ወይ ምን የለ ዝም ብለህ እንደዛ ስትንጣጣብኝ ያለ ነገር እሱን አሳይሻለሁ። ሄርሜላ ታይ አሁን ይኸውልህ ምንም የምታሳየው አያዋጣሽም። ስማኝ አንተ ነህ የማያዋጣ። ስማኝ እንደዚህ ውላ ጣት እንድቀስርባት አልፈልግም ከዚህ በኋላ ማለት ነው። ለአብርሃም ብላ ነው እስካሁን እየታገሰች የነበረው። አብርሃም እና ሩታ ስለሚተዋወቁ ነበረ። እሷ ትልቅ ሰው እንደሆነች ከዚህ በኋላ የምታሳይ ይሆን። ዞር በል አዳምጥ። አንተ አይመለከተም። የሰው ህይወት በጠበጠች አልበጠበጠች የሚመለከት ጉዳይ ነው። ሌላ ጭንቅላትን ወደ ታች ይዘቀዝቀዋል። ከፈለገ ብዙ ነገር እናደርጋለን። ገና እኔ የእነሱ አይነት 10 አመጣልሃለሁ ወይ አላቃተኝ። እሺ በቃ ወደዛው ነው ዛሬ አንወጣም ጀመረን እንጂ 50 አይደለም 100 ታመጣለህ። የእነሱን አይነት ግን ጊዜው የኛ ነው ዛሬ። ከዚህ በኋላ ደግሞ ይከተላል ማንኛውም ሰው። ተው ግን ይሄ በላይ ነው የሚቀጣጠለው። ጥላ ነው የምንሆንብህ። ጥላ እንደባለፈው ጀምረን ተው አቡሽ እኔ አንተ ጸባኛ እናንተ ልቋችኋል መሰለኝ። ምን ሆናችሁ ነው እናንተ? ይኸውልህ ጊዜ የኛ ነው ዛሬ። አንተ ማዳመጥ ብቻ ነው የምትችለው። ሄርሜላ ትንሽ ሰው ነው የምትመስላችሁ። ቤቷ ድረስ አንገቷል። ዝም በል እያለ አይደል? ወይኔ እሺ በቃ ዝም ብላችሁ አትማቷሽ። ምንድነው እና እሺ የማዳመጥ ብቻ ነው ያለ አልተባለም። አሰማም ራሽ ቤት ይድረስ አይደለ? ይሄን ነገር ቤት አይደለም ሽንት ቤት ይመጡልሃል። ገዝተው ሁለታችሁም እንዳረሷ እያንዳንዱ እንቅስቃሴ መድኃኒታችሁን አቃሉ እየሰማህ ነው። አንተ ምን አይነት አቅም ቢኖር ነው ቆይ እስቲ እምሰራላችኋለሁ እያልክ ኮንፊደንስ አብርሃም አውቆ ይሄን ነገር እንዳልኩ ካጨበጨበ ከዛ በኋላ በነፍስ ነው የምንፈላለገው። ከሁላችሁ ከማን ጋር ከሁላችሁ ነፍስ አለ። አንተ ነፍስ አለ ዛሬ ነፍስ አለ። እሺ በቃ አሁን ተጨምራችኋል። ምን አሳያችሁ? ዛሬ ቀን ይበራል። ቢያንስ አንተ የማዳመጥ ዝም በል ይኸውልህ ነፍስ መጀመሪያ ነፍስ ይኑር። አንተ ነፍስ በነፍስ ነው የምንፈላለገ የምትለው ቢያንስ እሱን ትንሽ ነፍስ አለው። አንተ ግን ነፍስ የለም። ስለዚህ አልፈህ ተቀመጥ እሺ። አሁን እኛ የምንል በእኛ ስር ነው ያለው። እኛ የምንል ነገር ብቻ ነው ማድረግ ያለው። ይኸውልህ ሌሊቱ ሙሉ ምን አሰብኩኝ ፖሊስ ጣቢያ ከምታድር ሁሉ ነገር በህግ ብዬ እህቴን አክብሬ በህግ ጨዋታ ጀምራለሁ። አይ እምቢ የምትሉ ከሆነ እስካሁን ምንም አላደረግንም። ምንም አላደረግንም። ይኸውልህ እዚህ ጋር የምታያቸው ቀላል ሰው ሁለት ሊትር ሃይላንድ እናምጣ ነው። እሺ አልኳት። እሺ ገና ምን አንተ የምታውቀን ይኸውልህ ሰው ስናከብር ወይ ደግሞ ዝም እሺ እንል ነው የምታውቀን አይደል? ከዚህ በኋላ ግን ይሄ ነገር ይበቃል። ሰምተኛ ኖቤል በሩታ ምክንያት በአብርሽ ምክንያት ስለምናውቃችሁ ነው። እናንተ እስካሁን ራሱ እየታገስናችሁ ነው። እንዴ አቤል እኔ እኮ እውነት በአብርሃም ጉዳይ ዝም ስለምን ማንም የሌለኝ ምንም ሰው ጎኔ የሌለኝ እኔ ነው ስሜቱ ግን አንተ ሴት ልጅ ላይ ሩም ድረስ ሄደህ አንገት ታንቃለህ። ምን አይነት ድፍረት ቢኖር ነው ማለት ነው? እንደዚህ አይነት አቅም ይላት ያንተ ስራ የኔ አቅም ነው። ይኸውልህ ከዚህ በኋላ ጥላ ነው የሚሆኑብህ እነዚህ
ቀና ብለህ ዛሬ ማዳመጥ መብት ነው ያለው። ዝም ቀና ብለህ አውራ። ልቀቀው እስኪ። ኧረ ነፍሱ እንዳይሞት ይሄ ልጅ በእጃችን ይሞታል። እንኳን ነው ሳትነካው ልጁ ሊሞት ነው። ይሄ ልጅ ይሞትባል። ተው ልቀቀው። ቀና ብለህ አውራ እያልን አይደል? ስለዚህ ምላስህን ቀንስ። እሺ ሰማኛለህ? ምላስህን ቀንስ አድርግ። ከዛ ባለፈ ደግሞ የሰው ልጅ በክብር ሊያወራ ሲሞክር በጉልበት አትተማም። ይሄው ጉልበት ከዚህ የሰው ህይወት እየበጠበጥሽ ነው። በጉዳይ ይሄ ሲንዝሮ የሆነ ልጅ ተንበርከክና በስትክክል ቁጭ ላይ ለዚህ አደረክ። ዛሬ እኛ ተራ ነው። አንቺ በፍቅር እንደዚህ ነው የሚመራው? እሺ በስትክክል አውራክ። በጣም ሞክሬያለሁ ሮቤል። እንደዛ ብዙ ነገር እየሰደብከኝ ዝም ብዬሃለሁ። እንደ ሴት ልጅ በጣም ብዙ ነገር እላፊ ነገር የሰማሁት ነው የበጠበጥሽ ነው አይደል? ብዙ እንደዛ እንኳን ብለህ በስትክክል ታናገር ሞክር። ለምን ነው ማዋራሽ እንደዛ ጣልቃ እየገባሽ ልጁ እንዳይፈርም እያደረግሽ? እና ምን ነው ልጁ ባለ ለመፈረም ምንድነው የምጠቀመው? ምንድነው ስምጎዳው? በስትክክል ንገረኝ። ምን ማለት ነው? በጣም ልብ ምን ማለት ነው? ሰማክ። ለማንኛውም ጉልበት አለኝ ስትል እዚህ ሩሜል ድረስ መጥተህ ለአብርሃም ሲጀመር አንተ ጥሩ ሰው አይደለም ቢገባክ። እውነት መጥፎ ጥሩ ነገር ብታስብ ሩታና አብርሃምን የሚታረቁበትን ነገር መንገድ ታመጣ። ከዚህ በላይ ምን እናድርገው? ካንቺ ጋር የተከሰከሰ እሺ ይኸውልህ እስካሁን ይበቃል። ይኸውልህ ሄርሜላ ማለት ቀላል ሰው አይደለችም ብያለሁ። አንተን ቁጭ ብላ እንድትሸና ታደርግሃለች። ገብቶሃል? አንተ ብዙ ነገር እያደረክ ነው። ግን ከዚህ በኋላ አብርሽም ሄርሜላም እኔም አጠገብ እየሰማ ነው። አጠገብ እሺ፣ ይኸውልህ እኛ እንደፈለግን መዝናናት ፈታ ማለት እንችላለን። እንደዚህ ማግጥ እያደረከው ነው አንተ። ጠላት ነው እንዴ? ይኸውልህ አብርሃም አንተ እኔ ስላልኩት ወይ ሌላ ሰው ስላለው ሌላ እንትን ምናምን ስላለው እሱ የሚማግጥ ምናምን አይነት ተራሱ አይደለም። አንተ አንዴ ላዋራችሁ። ይኸውልህ አብርሃም ተራሱ አይደለም፣ ሕፃን ልጅ አይደለም። ይኸውልህ መዝናናት ነው። ማገጥ አንተ ሲማግጥ እንዳገኘ ሰው እንትን ትላለህ እንዴ? ዝም በል አታርክሰው። እሺ እሱን እንደዚህ ስሙንም አታጥፋው። እንደዚህ በአንተ አፍ የሚጠራን አይነት ሰው አይደለም። እንደዛ ገጣ ይኸውልህ ቤት ድረስ መተን ስንለምን በዱላ እንዳባረርከን ትዝ ይበል። እሺ ክብር አንድ ነገር ንገር። ብዙ ነገር ተፈጠረ አይደለ? ብዙ ነገር ሰምቼ አለፍኩት። ጥሩ ልጅ ነው ብዬ መስክሬለታለሁ አይደለ? አሁን መልሶ የሁሉ ነገር የሚፈጠረው ከወለደች በኋላ የትም አትሄድም ብሎ ነው። ይኸውልህ አሁን የትም አትሄድም። አንቺ የሰው ህይወት በጥብጠሽ እንደዚህ ትደሰቻለሽ? ምን አይነት ህይወት ነው የበጠበጠችው? አንተ የበጠበጥከው ህይወት ነው። አንተ ሳምንት ሙሉ ስንት ወር ሙሉ ታሽቃብጣል ነበር። ነገር ለማስተካከል ዝም በል። ይኸውልህ እኔ አሁን የለም ልናገር አይደለም። ስላለፈው አይመለከተኝም። ስላለፈው ምንም አይመለከተኝም። ከሩታ ከእህታችሁ ጋር ብዙ ነገር አሳልፈናል። ግን እሱ ነገር አልፏል። ግን አሁን ግን ስላለፈው ነገር ስለማይመለከተኝ ሰምተኛ እህቴ ነው። አንተ ለጓደኛ ነው አይደል? እኔ ለስጋዬ። እሺ ሁለተኛ ልጅ አምጥተዋል አይደል? ማለት ሁለተኛ ልጅ መጥቶ እንደዚህ ሁለተኛ ስጋ መጥቶ እንደዚህ አይደረግም። ይሄ ብልግና ነው። አንተ ሴት ነች። በፍቅር ታምናለህ? በፍቅር ብታምን ኖሮ ይሁን ነገር ትዳር ላይ ትዳር እንድትደርስ በፍቅር ታምናለህ ወይ አንተ? ዘብረ ማላም ነው። በፍቅር ስለማና በፍቅር ለምን ይዘህ መተህ እቤት እየመጣህ አሁን ከዚህ በኋላ የለም። ይኸውልህ እኛ የምናደርገው ትሰሙኛላችሁ? ሃይላንድ አለ መሽናት ካለብህ እዚህ ሸንተህ ትሄዳለህ። ከማንም በታች እንደሆንክ አሁን እናሳያለን። እኛ ተራሶ እንዳሉን እናሳያለን። አንተ ዝም በል። 50 ሰው እንደነሱን የመሰለ 50 ሰው ማምጣት ይችላል ብለሃል አይደል? አምጣ። እሺ እንደ ጥላ ይከተሉና ጆሮውን አንጠልጥለው እንዲያፈርጧል። እሺ ነፍሰ ቀጭን ቀና ብላ አትደበቅ። እሺ ጉልበት የት ሄደ? አውራ ያምላስ ክራሱ የጠፋ ይሄ እኔ እንትን የምለው ነገር ቢቆጨኝ ነገር በአንተ የመጣ ይሄ ልጅ ምስኪን ልጅ ዝምተኛ ልጅ ሲንከራተት ነው። ወደኛ ይሄን ያበላሸው ይሄኛማ ምንም እሱ አላበላሽ። ያንተ ባህሪ ነው። አንተ ለአንተ ሲመሰክር በቃ ይኸውልህ ምንም ማድረግ ካለብህ ዛሬ ወደኋላ ከማድረግ ወደኋላ አትልም። አቅም ጉልበት አቅሜን ያሳየው ብቻዬን መጥቼ ነው። ሰው ሰብስቤ አይደለም። ይኸውልህ ብቻ ብትመጣ ከአንተ ጋር ደግሞ ሰው እንዴት ይታዘር? ሄርሜላ መናገር ያለብሽን ነገር የልብሽን ተናገሪ። ከዚህ በኋላ ከሄርሜላ አጠገብ ናቸው እነዚህ
በሄደችበት መንገድ ይከተላሉ። አንተ በሄድክበት ስለለም ብላችሁ ነው እስካሁን። እስቲ ዛሬ ማዳመጥ መብት ብቻ ነው ያላችሁ። ነገር ያለብሽ ነገር ስለ አብርሃምን ስለፈለግሽው ነገር ተናገረችው። ሄርሜላ ምን እንዲያደርጉልሽ ትፈልጊያለሽ? እነዚህ ልጆች እቤት ዕቃ የሚታጠባለ ዕቃ ያጥባሉ። ሊጥ ያቦካሉ። ሊጥን ማብካት ካለባቸው ሊጥ ያቦካሉ። አይመስላችሁም? ይኸውልህ ቡና ማፍላት ካለባችሁ ቡና ታፈላላችሁ። ሄርሜላ ጀና አውርድ። ቡና ክብር አለው። አቤ ላይ ቡና እሺ፣ ዕቃ ያጥባሉ። ሊጥ ማብካት ምን እያደረጉ ነው? ሽንት ቤት ላይ ለአንድ ሰዓት ትታሰራላችሁ። ይቻላል። በር ዘግተን እንደውም ይሄ እራሳቸው እኛ ጋር ሳይሆን እራሳቸው ሩማቸው ሄደን ሽንት ቤት ውስጥ ለአንድ ሰዓት ምናምን እንዲቀመጡ እናደርጋለን። ለአንድ ሰዓት አስረናችሁ ማለት ነው። ማንም አይፈታችሁም። አረሰውም። ይኸውልህ ታግሰን ዝም አልናችሁ። ተዋት በጥብጡ አላችሁ። በተለይ እኛም እኮ ክብር አለን፣ እንትን ነን፣ ሰው ነን። እናንተ ክብር እንዳላችሁ ለሌላ ሰው እንደምታስቡ እኛም ለሌላ ሰው ያስብልናል። ትዳር ማማገጥ ነው ወረኛ። እሺ ወይ መፍትሄ አይሰጡ ዝም ብለው መለፍለፍ ብቻ። ዛሬ ማዳመጥና የመመለስ መብት ብቻ ነው ያላችሁ። ይኸውልህ የጓደኛችን የሚስቱ ቤተሰብ ነገር ወይ ደግሞ ወንድሞች ስለሆናችሁ ነው እስካሁን ራሱ ዝም ብለው ወንድም የሚባሉ እንጂ እኮ እስካሁን ደስ ከሩታ ጎን እኮ አልነበሩም። እግዚአብሔር ምስክሬን እኔ በአንድ ነገር በሰላም ነው እያወራሁ እኔ አብረናት ብንሆን ባለ ትዳር ነች ብዬ ከተስማሙ በኋላ እራሳቸው ይፍቱት እጅ አላስገባም ብዬ የተወሰነው ወር ምናምን በላይ 2 ወር በላይ ሌላ ቦታ እያስተባበልኩ አይደለም። ምንድን ነው የምትይው? እያናገርኩሽ አንዴ በስትክክል በስትክክል ማናገር አሁን አልነበረም። ያኔ ስለምንህ አንዴ ምንድን ነው የለመንሽኝ? ላማጣው ብለሽ ነው የለመንሽኝ? ባለጌ ስዳጅ ይሄ ሁለቱንም እጃቸውን አስሮ መቀጥቀጥ ነው። ሚጥሚጣ ማጠን ነው። እነዚህ አይደል አይመስልሽም? ሚጥሚጣ ለና በቃ የሚወስደኝ ዛሬ እውነት በጣም ፈታ ብያለሁ። እነዚህ በቃ ይሄ ነው የምትላቸው ውሃ እነዚህ ምን አሰብክ? አቤ ላይ ያሰብከውን አድርግ። እውነት እኛ መልካም ነገር እኛ ጥሩ ነገር ከማድረግ ውጪ እንደናንተ ክብረታተን ነገሩን በቁጣ ነገርን በድብድብ መስሎ ነው እንዲህ ባለበት እንዴና እንዳነከኛው ማለት ሳለ ግን ልነካ ትቀፈኛለህ። ቢገባ አይታላደን ሰው ይዞላት ራሱ አንተ ልታንቀር ትደበራት። አንተ ግን ሩሟ ድረስ ሄደ ሩም ድረስ ሄደ ሴት ታንቀር ትንበል በጣም ሴት ነህ ከኔ በላይ እህት ነበረች ነች። ይኸውልህ እኔ ከሩታ አሁንም አከብራታለሁ። የወንድሜ ሚስት ነች ብዬ ማስባሰብ ስማኝ እሺ። ከሩታ ጋር ታገናኘው ይሄ ነገር ከሩታ ጋር እንድታገናኘው አልፈልግም። ከሩታ ጋር እንድታገናኘው አልፈልግም። ከፈልክላት ውለታ ራሱ እሱ እኮ ምንም የሚያደርግላት ነገር የለም። ከሩታ ጋር እንድታገናኘው አልፈልግም። እሺ ነው እንደዚህ ሆኖ አዎ በቃ እነዚህ ማለት ነው። ቆይ አንዴ ቆያቸው። እነዚህ ልብስሽ እንዳቀደው ይኸውልህ አይደል ልብስ ነፍስ ነበር መቅደም ስማ እናንተን እቤት ወስደን ዕቃ ማሳጠብ የሆነ አንዳንድ እንጨት ማስፈለጥ ምናምን አቅቶናል። ቢጃማ ማስለበስ ሻሽ አድርገን እንደዚህ ሴት ናችሁ በረኛ። ስለዚህ አሁን ምንም ነገር የለም። ሽንት ቤት ውስጥ አስገብተን ቆልፈንባቸው እንወጣለን። አስገባቸው